ወገንታትና ዝበታት አሁን የምንገኘው ከአዲስ አበባ ከ600 ኪሎ ሜትር በላይ በቅርብ ርቀት ላይ ያለችው ሀገር ማለት ነው። እዚህ ተራራይት ማለት ነው እንወጣለን። ስታዩት ትንሽ ትመስላለች፣ ነገር ግን በጣም ከምታስቡት በላይም እና አዝግና በጣም ረጅም ነው። እላይ ስንወጣ ምን ያህል ደቂቃና ምን ያህል ሰዓት ይወስዳል ወይንስ ደግሞ ምን ያጋጥመናል? ምክንያቱም ሽንቁራሪት፣ ቀርጮ፣ እባብ፣ ዘንዶ እንዲሁም ደግሞ የበሳሰሉት የዱር እንስሳት እንዲሁም ደግሞ በጣም ተናዳፊ እንስሳቶች አሉ። ከዚህ ከጫፍ ጀምረን እዛ እላይ ድረስ ማለት ነው ለመውጣት እንዲሁም ደግሞ ምን ያህል ደቂቃና ምን ያህል ሰዓት እንደፈጀብን ፓርቷን ፓርቱ እያልኩ ማሳወቃችሁ ይሆናል። ታዲያ የኔ ቪዲዮ ተርትሎ እንዲደርሳችሁ ይሄን ቤት ፎሎ ማድረግ እንዳይረሳ። ተከታተሉ። ያው አሁን በቻልነው አቅም ነው እየሮጥን ነው የምታዩት። ማንም ሰው የለም ማለት ነው። ብቻዬን ነው ለእናንተ ለማሳያት። እዚህ በነገራችን ላይ እዚህ ተራራይት ላይ ወጣችሁ ማለት ነው የማይታይ ሀገር የለም። እዚህ ቦታ ለመምጣት ከአዲስ አበባ ማለት ነው ቢያንስ ከ6 ኪሎ ሜትር በላይ ይፈጃል ማለት ነው። በነገራችን ላይ ማለት ነው እዚህ ተራራ አሁን በጣም እየሮጥኩ ነው። በጣም ድካም እየተሰማኝ ነው። ምን ያህል ርቀት እንደሄጄ ላሳያችሁ። ከዛ ከታይ ነው የመጣው። በጣም ደክሜያለሁ። በጣም ለፍቻለሁ። አያችሁት? ውስጥ ለውስጥ በጣም መንገድ አለው። እያያችሁት ነው አይደል? እዚህ ተራራ ትንሽ ትመስላለች። በዛ ላይ ደግሞ ቀርጮም ዘንዶም አለ እየተባለ ነው። እሱንም ከህይወታችን ጋር አመጣጥነንና እግዚአብሔርን አምነን ነው እንቸ ተራራ የምንወጣት ቤት በኩል ነው ይዩ። አያችሁት ሀገሩን ገና ብዙ ሳልወጣ እንኳን ማለት ነው እንዴት እንደደከመኝና ምን ያህል ርቀት እንደመጣው አሁን ገምቱ። አያችሁታ? ከዛ ታይ ነው የመጣው። ከዛ ታይ ነው ቅድም የሰራውላችሁ የለቀቁትን ቪዲዮ ያያችሁት። እና እዚህ ተራራ ለመውጣት ቀላል ሊመስላችሁ ይችላል፣ ግን በጣም ከምታስቡ በላይ ከባድ ነው። እሱ አይደለም የሚገርመኝ። ይሄ እንደምታዩት እዚህ እንዲህ አይነት ቆጥቋጤ ማለት ነው ሽንቁራሪት፣ እባብ፣ ዘንዶ አለ። እሱን ደግሞ ከህይወቴ ጋር መስዋዕት አድርጌ ነው የምሄድ። እዩት። ወደዛ ደግሞ ዱር ይታያል። ገና ሳልጀምረውና ገና ሳልወጣ እንኳን እዚህ ሆናችሁ የማታዩት ሀገር የለም። እግዚአብሔር ነው የምላችሁ። በዛ ላይ እኔ እዚህ ዳገት ስወጣ ማለት ነው በህይወቴ ላይ ትልቁ መስዋዕት አድርጌ ነው። ምክንያቱም ማለት ነው የተለያዩ አውሬዎች ስላሎች ሊነርፉ ሊበሉኝ ይችላሉ። በእናታችሁ ብዙዎቻችሁ አላማ ምንድን ነው? የኔ አላማ የኢትዮጵያ ምርጡ ቭሎገር መሆን ነው። ቭሎገር እንደሆን ደግሞ ከፈጣሪ በታች የእናንተ እርዳታ ስለሚያስፈልገኝ ይሄን ቤት ፎሎ፣ ላይክ፣ ፌቨራይት ቪዲዮውን የምትችሉትን ያክል ኮፒሊንግ እንዲሁም ሪፖስት አርጉልኝ። እያንዳንዱን የሚለቀውን ቪዲዮ እኔን የምትወዱኝ የምታከብሩኝ እኔ አሁን የተለያዩ ሀገራት እሄዳለሁ። አሁን ኢትዮጵያ ውስጥ አሉት ሀገራት ላይ ጉብኝት እየጀመርኩ ነው ያለሁት። ቀጣይ ደግሞ ውጭ ሀገር እንደምሄድ አልጠራጠርም። ይኸው ያ መድኃኒዓለም ቤተክርስቲያን ነው። ይቺ አንድ ሰፈር ናት። ያ ደግሞ ዱር ነው። ያ የምታዩት ዱር ማለት ነው በመሀል መንገድ አለ። በዛ ውስጥ የሚሄድ ሰው ካለ ማለት ነው ሽፍቶቹ እያነቁ ያርዳሉ። በጣም አስፈሪ ቦታ ነው። በእናታችሁ እስካሁን አልደረሰም። እባቡ ጎዳናውን ባቀን ነው አላውቅም። ነገር ግን ጎዳናውን ማንም አልጠቆመኝም፣ ማንም አላሳየኝም። ነገር ግን ይሄን ቪዲዮ ለግድ
የእናንተ ፓርት 1 ፓርት 2 እያልኩ ማሳየት ስለሚኖርብኝ ማለት ነው ቃሌን ለማክበር በማላውቁ ጎዳና እየሄድኩ ነው ያለሁት። ብቻ ምንም አላችሁ እስከመጨረሻው ተከታተሉ። በጣም ደክሞኛል፣ በጣም አልቦኛል። ምክንያቱም እስካሁን ከዛች ተራራ ድረስ ለመምጣት ከ7 እና ከ8 ደቂቃ በላይ ወስዶብኛል። ያም ሲሆን ደግሞ በውስጡ የሚያጋጥሙ ችግሮች በፈተና እያለፍኩ ከፈጣሪ በታች ማለት ነው። ተመስገን ወተናል። ተራራው ወጣው እላይ ጫፉ እግዚአብሔርን እንዲቀላል ይሆናል ብዬ አላሰብኩም ነበር። የመጣው ከዛ ታች ነው እንደምታዩት ማለት ነው። ከዚህ ዛ ድረስ ስታዩት በጣም ቀላልና አጭር ሊመስላችሁ ይችላል። ነገር ግን በጣም አድካሚ ነው። እናቴ ትሙት ነው የምላችሁ። ላሳያችሁ እና ደግሞ ማለት ነው እዚህ ግድም የሚያስጠላው ነገር ምንድነው ካላችሁ መብራት በየቀኑ ነው የሚሄድ። ከ24 ሰዓት ውስጥ 2 ሰዓት ምናምን ነው መብራት የሚመጣ። ያንንም የሀገር ሰው ምናምን ጠብቆ በጉጉት ምናምን ነገር ወፍጮ የሚያስፈጨው ወረፈው፣ በዛ ላይ ደግሞ ግማሹ አስፈጭቶ ግማሹ ሳያስፈጭ ምናምን ነገር መብራት ይሄዳል። በጣም ቅጠል ነው የሚያደርግ እንኳን አይደለም ስልክ ለማድረግ ማለት ነው። እና ማለት ነው ብቻ የሀገር አየሩ ምናምን ነገር ደስ ይላል ታያልኩት። ብቻ የመብራቱ ነገር ደግሞ በጣም ያስጠላል። የለቀኩላችሁን ቪዲዮ ማለት ነው በመከራ ነው የለቀኩላችሁ። ምክንያቱም ማለት ነው እዛ ሀገር ላይ ምንም ኔትወርክ የለም። እግዚአብሔር ነው የምላችሁ። ተራራይስ ደግሞ ማለት ነው ፈረስ ታስጋልባለች ማለት ከታች ሲያዩት ማለት ነው በጣም የሆነ የሾለች ነገር ነበር የምትመስል። በጣም ሰፊ ናት ለማለት ያክል ነው። እዚህ ውስጥ የተለያዩ ነገሮች ይገኛሉ ይባላል። ምክንያቱም አሁን እዚህ ውስጥ ማለት ነው ነጭ ላም እስከ ልጇ አለች ይባላል። እንዲሁም ደግሞ እዚህ ጋር አይሮፕላን ወርዳለች። እሷ ስትወርድ የቀደደችው ደግሞ የብይ ሞር አለ እየተባለ ነው። እሱን ደግሞ ማሳያችሁ ይሆናል። ኮፍተሯ እዚህ ስትወርድ የቀደደቻት ሞር ይችን ትመስላለች ማለት ነው። ሞር ማለት የብይ መጫወቻ ናት። ነገር ግን እዚህ ውስጥ ብይ ከገባ አይወጣም። ምክንያቱም በጣም እርቀት አለች። ማን የቆፈራት ካላችሁ ደግሞ ሄሊኮፕተር ነው ይችን የቆፈራት። አያችኋታ